የማያ ትውልድ ነኛ እኛ ነን የወገሲስ ሰላም እንዴት ናችሁ? የማያ ትውልድ ነን። እንዴት ናችሁ ተመልካቾቻችን? እናንተን ለማዝናናት የተለያዩ ፕሮግራሞችን ይዘን መተናል። ከነዛ ውስጥም ግጥም፣ ዜና ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በትህትና እንጋብዛለን። አብራችሁን ቆዩ። ውድ የማያ ቤተሰቦች አድማጮቻችን የዕለቱን የስፖርታዊ ዘገባዎች እናቀርብላችኋለን። ወደ ሀገር ውስጥ ስፖርታዊ መረጃዎች እናልፋለን። የሴቶች ብሔራዊ ቡድን 18 ዓመት በታች ጨዋታውን ዛሬ ያደርጋል። የሚያደርገውም ከኡራጓይ ጋር ሌሊት 5 ሰዓት ላይ ነው። በሌላኛው ዜና የኢትዮጵያ ፕሪሚየር ሊግ ዛሬም ቀጥሎ ሲደረግ ኢትዮጵያ ቡና ከሸገር የሚያደርጉት ጨዋታ ይጠበቃል። በሌላኛው ጨዋታ ደግሞ ቅዱስ ጊዮርጊስ ከኢትዮ ኤሌክትሪክ የሚያደርጉት ጨዋታ ይጠበቃል። በሌላኛው ጨዋታ ደግሞ ኢትዮጵያ ንግድ ባንክ ከመቀሌ ሰባ እንደርታ ይጫወታሉ። በሌላኛው ጨዋታ ደግሞ መድረገነት ሽረ ከድሬዳዋ ጨዋታዎችን ያከናውናሉ። አሁን ደግሞ ወደ ውጭ ስፖርታዊ መረጃዎች እናልፋለን። በአውሮፓ ሻምፒዮንስ ሊግ በተደረጉ ጨዋታዎች ሩብ ፍጻሜ ለመቀላቀል የሚደረገው ጨዋታ ወይም አራት ውስጥ ለመግባት የሚደረገው ፉክክር ተጧጥፏል። እርሱም አርሰናል ከስፖርቲንግ ሊዝበን የሚያደርጉት ጨዋታ ይጠበቃል። አርሰናልም ከሁለት ውድድሮች በመሰናበቱ ምክንያት አሁን ላይ ትኩረቱን ቻምፒዮንስ ሊግ ላይ አድርጓል። አርሰናልም በኤፍኤ ካፕ ዋንጫ ያሰረፋቸውን ተጫዋቾች በማስገባቱ ቅድመ ግምቱ ለሱ ቢሰጥም ስፖርቲንግ ሊዝበኖችም በሜዳቸው ባደረጉት 10 ጨዋታዎች ምንም ጨዋታ አልተሸነፉም። ስፖርቲንግም ለአርሰናል ቀላል ተጋጣሚ እንደማይሆን ተጠብቋል። አርሰናልም ስፖርቲንግ ሊዝበንን በሜዳው ሄዶ ያሸነፈው በ2024 ዓ.ም ነበር። ስለዚህ ስፖርቲንግም ቀላል ተጋጣሚ አይደለም። ጨዋታውም ተጀመረ። የመጀመሪያውን 10 ደቂቃዎች አስፈሪም ይመስል ነበረ፣ ግን እነ ራይስ ኦዲጋርድ አልፈቀድላቸውም። ከዛም ከቼልሲ ያስፈረሙት ኑኒ ማዱኬ 18ኛው ደቂቃ ላይ በካውንተር አታክ ማለትም በመልሶ ማጥቃት አንግል ገጨበት። ከዛም አርሰናል ምንም ሙከራ ቢያደርግም ጎል አላስቆጠረም። የመጀመሪያውንም ክፍለ ጊዜ 0-0 ተጠናቀቀ። ሁለተኛውም አጋማሽ በሁለቱም ተጠናክሮ በመምጣት ስፖርቲንግ ሊዝበን አስፈሪ ይመስላል፣ አርሰናልም አስፈሪ ይመስላል። ሁለቱም ተጠናክሮ ስለመጡ ጨዋታው አላማራቸውም። ማይክል አርቴታ ትሮሳርድንና ኑኒ ማዱኬን ቀይሮ አስወጡ። ከዛም የ16 ዓመቱን ተስፈኛ ማክስ ዶማንና ማርቲኔሊን ቀይሮ አስገባ። ከዛም ማርቲኔሊ አሲስት ማድረግ ቻለ። አቨርትም 92ኛው ላይ ጎል አስቆጠረ፣ ጨዋታውንም አሸነፈ። በሌላኛው የቻምፒየንስ ሊግ ጨዋታ ደግሞ ባየር ሙኒክ ከማድሪድ ያደረጉት ጨዋታ አጓጊ ነበረ። ከዛም ሙኒክ ከሊቨርፑል ያስፈረመውን ሉዊስ ዲያዝ ጎል አስቆጠረ። ከዛም 1-0 መምራት ቻለ። የመጀመሪያውን አፍታ ማጠናቀቀ። ከዛም ሁለተኛው አጋማሽ አሪኬን 65ኛው ደቂቃ ላይ አስቆጥሮ ጨዋታውን ገደለው። ከዛም ማድሪድ 74ኛው ደቂቃ ላይ ኤምባፔ አስቆጠረ። ጎሏንም ከመጽናኛነት ባለፈ ምንም ፋይዳ አልነበራትም። ከዛም ማድሪድ 2-1 በሙኒክ ተሸነፈ። የማያ ቤተሰቦች አድማጮቻችን የዕለቱን ዜና በዚህ እናጠናቅቃለን። እኛ እንዋደዳለን፣ ፍቅራችንንም በመስጠት እናሳያለን። አንድ ስንሆን እንችላለን። የቀጣዩን ስፖርታዊ መረጃዎች ከምናቀርብ ቸር ቆዩ። እድል ስለሰጣችሁኝ አመሰግናለሁ። የግጥሜ ርዕስ የሴትነት ቅኔ። ከልጅነት ድርሳን በህንጻ አእምሮ እየሰማ ነበር የጀግናዋ እናቴን የነፍስን ጉርጉሮ። ከፊቷ የታተመው ማሽር ማዲያቷ ያሳየኝ ነበረ የታሪኳን ዳና። ታዲያ የድጋሟን ፍሬ ያልተረዱ ሁሉ ይታሰዘባሉ የሴት ልጅ እያሉ ካለማወቅ ደፋ በመደንቆር አሉ። ዳሩ መች ተረዱት እንደሸላለሙኝ ከከፍታው ማማ ከፍ እንዳደረጉኝ። እኔ እንዲህ ላለው ሴትነት ሀቅ ነው ማይደበዝዝ እውነት ከጊዜ ሰሌዳ የተቀለመ እምነት። አላፎች ቢቀኙ በቃላቶች ድርድር መች ይደርሱትና የጽናቷን ማገር። ሴትነት ጀግንነት የጽናት ተምሳሌት የእናትነት ቀለም የፈጣሪ እውነት የቤተሰብ ቀንዲል የሀገራት ካስማ አንቺማ
ጀግና ነሽ ምትደርሺ ከማማ አንጀትን የሚያርስ ከነብስ የሚስማማ የእዝነት ምሳሌ የጀግንነት ማማ ስሚኝማ እቱ የሴትነትሽ ውል ከቃላት ይገዝፋል የመቻልሽ ሚስጥር ከምንም ይለቃል አንቺ ማለት ቅኔ ጸይም ምስራቃዊት በፈጣሪ ብዕር የተቀለምሽ ነት አንቺ ማለት ቅኔ ጸይም ምስራቃዊት በፈጣሪ ብዕር የተቀለምሽ ነት ስላዳመጣችሁኝ አመሰግናለሁ። ግጥሜ ርዕስ የሴት ልጅ ይለኛል ያዋረደኝ መስሎት ስድብና ሞገሳን መለየት ተስኖት አዎ የሴት ልጅ ነኝ ያውም የጀግናዋ ጎንበስ ቀና ብላ ለልጇ ኖሪያ 9 ወር ሳልከፍል በወዳ ተኝቼ በጀርባዋ አዝላኝ እስኪ በጎቼ ተደፍታ ስታነድ ምግቡን ለማብሰል እንጀራ ስጋግር ፊቷ መስሎ ከሰል ሳጠፋ ገጽታ እንዳልኮራ መክራ በርቺ እያለችኝ ሁሌም እንዳልፈራ አይዞ አልከፋም ሴት ያሳደገኝ ነኝ ስድብ ከመሰለ ደጋግመህ ስደበኝ አልቀየምህም በስሟ ስጠራኝ እውነቱን ልንገርህ አዎ የሴት ልጅ ነኝ ሐቁን ልንገርህ አዎ ጀግኒቷ ነኝ። የግጥሜ ርዕስ የማያ ትውልድ ነኝ ያውም የጀግናዋ አላማሽ የላቀ በጎነት የበዛው ልታስተሳስረን በፍቅር እንድንታይ እንዳንቺ ያለማ ማን አለ አስተዋይ ልጆችን በፍቅር በእውቀት መግበሽ ከትልቁ ራዕይ ከወንዙ አሻግረሽ በአንድነት እንድንጓዝ እጅ ለእጅ ተያይዘን ፍቅርን አስተማርሽ እንደጓ መምህራችን የህልማችን መፍቻ የራያችን መንገድ በእውነት ደስ ይላል እንዲህ ስንዋደድ። ስላስጠመጣችሁ ያመሰግናለሁ። የግጥሜ ርዕስ እናት አለችኝ የምታሳሳ የልቤ ጽናት የሁሉ አለኝታ እናት ድንቅ ናት የቤት መከታ ቤት የምትሰራ ሁና መከታ እናት ድንቅ ናት የሁሉ መሪ ሀገርን ጭምር አስተዳዳሪ እናት ለምን ትሙት ትሂድ አጎንብሳ ያለሷ ማን አለኝ ሁሉን የሚያስረሳ ልቤ ሙሉ ነው እሷ ስላለች ህይወት ሲከብደኝ ድካሜን ሁሉ ታስረሳኛለች። ብዙን አየው ብዙ ፈተና እናት ሳትኖር ስቃይ ነውና ጽናት የጸንቶ የሚያጸናኝ እናት አለችኝ የልቤ መምህር እናት መከታ የቤት ምሰሶ አስታራቂ ናት ልብ በስብሶ ታዲያ ለዚህ ፍቅር ለሌለው ወሰን እድሜውን ጨምሮ ለሷ ይስጥልን የእናት ውለታ ከቶ ያልገባን ብዙዎች አለን ከእንቅልፍ ያልነቃን ስንነቃ ግን ቀኑ ሲነጋ እናያታለን ሲመሽ ሲነጋ ልቤ ሩቅ ነው ተራራማ ነው የሷን ውለታ መቼ ከፍሎ ነው እሱ እግዚአብሔር እድሜ ጊዜ ሰጥቶኝ አኖራታለሁ ሁሉ ሞልቶልኝ። ለምን አማርራለሁ ህይወቴ ታድሶ በሱ ቁስል ሁሌም እየኖርኩኝ ሳልሰጋ በፍቅር ለምን አማርራለሁ በሱ ወርቃን እኔ ለብሼ በሱ ቁስል ተፈውሼ ለምን አማርራለሁ የኔን ኃጢያት ሊቅር ሊለኝ በችንጋር ተወግቶ ደሙን አፍስሶልኝ ለምን አማርራለሁ ስጋውን ቆርሶ ደሙን አፍስሶ በርሱ እየኖርኩኝ ህይወቴ ታድሶ ለምን አማርራለሁ ለጥፋቴ ሁሉ ታይ ልጄ እያለ ለኃጢያተኛዋ ዋጋ እየከፈለ ለምን አማርራለሁ ምን አደረኩለት ልጁ ሆኜ ሳለ አሁንም እለምናለሁ ፍቅርን አካፍለኝ ኃጢያቴን ይቅር ብለህ ወደ አንተ አቅርበኝ መንገድን ትቼ ሄጃለሁ ርቄ ጌታ ሆይ መልሰኝ እንዳልቀር ወድቄ እባክህ ጌታዬ ይቅርታህን ስጠኝ ፍቅርህን ምሕረትህን ጸጋህን አልውሰኝ። ስላዳመጣችሁ እናመሰግናለን። እሺ እድሉ ስለተሰጠኝ በጣም አመሰግናለሁ። ግጥሙን በተውኔት መልክ አሁን አቀርብላችኋለሁ። ኢትዮጵያ ሀገሬ በይጉድሽን ስሚ ነጮቹ ህፃናት እናታቸውን እያሉ ነው ማሚ እኔማ ቁጭ ብዬ እያለቀስኩ ነው ኢትዮጵያ ሀገሬ በቃ ልትወረር እኮ ነው ያበሻ ልጅ እንደሆንኩኝ እኮ መቼ ሰማኝ ጣሊያኑ መጣና ሀገሬን ሊቀማኝ አይደለም ሀገሬን አፈሯን ልሰጥ የእናቴ ልጅ እኮ ነኝ የማንቀጠቅጥ ሚኒሊክ ጣይቱ የተዋጉላት ኢትዮጵያ ሀገሬ ኩራት እኮ ናት ይሁን እንጂ ደግሞ አለ ሌላው ፋራ ሀገሩን የሚሰጥ ተሰጥቶት አደራ ይሄ ምን ይባላል እስኪ ፍረዱኝ ሀገሩን የሚወድ አንድ ሰው አጣሁኝ አይዞሽ ሀገሬ ገና ሌላ አለና ወገብሽን አጥብቂ ጉታ ያለሽ ገና በአንድ በኩል ገንዘብ በአንድ በኩል ወርቁን እየተቀበሉ ህሊናችንን ገለው ጨረሱን ማን እንደሚቀር እስኪ ያሳውቁን ኢትዮጵያ ሀገሬ ከቶ ለኔ አታልቅሺ አንቺ ነሽ የተጎዳሽው ህዝብሽን ያጣሺ እኔማ ነገ ላይ አልፍኩ ይሆናል አንቺ ነሽ ተጎጂ ግን ምን ይሻላል አይዞሽ ኢትዮጵያ አለሽ እኮ ተስፋ የማያ ትውልድ የሚባሉ የሀገር ፈላስፋ
የማያ ትውልድ አድጎ ሲሆን ባለ ተስፋ ኢትዮጵያ ሀገሬ ሁሉም ይነቃል ዛሬ አንቀላፋ። ስለዚህ ሁላችን በአንድነት ከሰራን አንድም ነገር የለም ጭራሽ የሚያስፈራን። የማያ ትውልዶች ለሀገር የሚያኮሩ ነጭ እንግሊዙን ላይን የሚያስፈሩ ለሀገር የምንጠቅም የሆንም ፈላስፋ በዚሁ ከቀጠልን ተባብረን ከሰራን ጀግና አንበሳንን እኛ ሀገርን ይሰራን። የማያ ትውልዶች ተነሱ ባንድ ላይ ትልቅነታችንን አንድ ላይ እናሳይ። ስላዳመጣችሁ